ሰባት አይነት የሰው ክፍሎች አሉ የውመል ቂያማ ከአርሽ ጥላ ስር ይጠለላሉ ሁላችንም ይህን ሐዲስ ስንሰማ እነሱን የሚያመሳስልንን ባህሪ መፈለጋችን የሙእሚን ባህሪ እንዲህ ይሳካልኝ ይሆን ይሄ ሴኔ ይሆን እንላለን እንመኛለን ቢሆንልን እነዚህ ከሰባቱ ሰዎች ውስጥ ኦልሞስት ኦል ሁሉም ማለት በሚቻልበት መልኩ ከውስጥ ጋር የተያዘ ስራ ይሰሩ ናቸው አካላዊ ያልነበር ከሰባቱ አንድ ሶስት ብለን እንቁጠር የመጀመሪያው ረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ አንደኛው ይህ ሰው ቀልቡ መስጂድ ጋር የተጣበቀ ዙሁር ሰግዶ ሲመለስ አሱር ስለመሄድ የሚያስብ ሰው ቀልቡሁ ሙዓለቁን ቢልመሳጅድ የውስጥ ጋር ያለ አታችመንት አለ ሁለተኛው ወረጁላን ተሐባ ፊላህ ስለ ሁለት ሰዎች ለአላህ ሲሉ የተዋደዱ ውዴታ የውስጥ ስራ ነው ሶስተኛው ረጁሉን ዳዓትሁ ምርአቱን ذات منصب وجمال ሶስተኛው ደግሞ ይሄ ነው አንድ ወጣት አንድ ግለሰብ አንድ ሰው አንዲት ሴት ለዚና ጠራቸው ጥሩ ስልጣን ያላት ውበት ያላት ይሄን ሁሉ አጓጊ ነገር ግን አላህን አስታውሶ እምቢ አለ قال معاذ الله አላረገውም አለ እዚህም ጋር ውስጥ ስራ ነው ሙራቀባ ምንለው አላህ ያየኛል እንዴት ነው የምሰራው ይሄን ጉዳይ እነ ረቢ አሕሰነ መثዋይ ጌታዬ ስንቱ ለታውሎልኛል አላደርገው የውስጥ ነው ጨዋታ ከሰውማ ተሰትሮ ነበር ግን አላህ ያየኛል የሚል የኢማን ጥሪ ውስጡ ሲነግረው ወደ ኋላ ዩተርን ዞረ ሶስተኛ ይሆን አራተኛው ወረጁሉን ተሰደቀ ቢሰደቀትን صدق يسدسو فأخفاها دبقات لسو አይደለም ዓላማው የውስጥ ስራ ነው ኢኽላስ ምን ነው ማለት ነው ሰጠ በቀኙ ሲሰጥ ግራጁ ማታየውን ያህል የመደበቁ ጥግ ማለት ነው እንዴት ነው ቀኝ እጅ የሰጠ ግራጅ ማያዩ አብረው ቆጥረው ነው ያሰጡት የመደበቁን ጥግ ለማሳየት ነው ነብዩ ሰለላሁ ዐለይሂ ወሰለም ተጠቀሙ እዚህ ጋር ምንድነው የፈለገው አላህና አላህ ብቻ ሰው እንዳያይ የውስጥ ስራን ኢኽላስ እንለዋለን ይየኝ ስትል ደግሞ ሪያ እንለዋለን ቆሻሻው ማለት ነው አምስተኛ ወረጁሉን ذكر الله خاليا ففاضت عيناه አምስተኛው ሰው ደግሞ ይሄ ነው አላህን ብቻውን ነው አወሳው ምኝታ ክፍል ውስጥ አሊያም ወክ ያደረገ ሰው ሳያየው አሊያም መኪና ውስጥ ሳይወርድ አላህን አስታውሶ ቅጣቱን አስታውሶ ففاضت عيناه አይኑን መቆጣጠር አልቻለም አለቀሰ ይሄን ያየው አርህማን ነገ አንስቶ አርሽ ጥላ ስር ይከተዋል